እንደምን ቆያችሁን? ዛሬ ህይወታችንን አቅጣጫ ወደሚያስይዘን ሐሳብ እናመራለን። እያንዳንዳችን በሐሳብና በባህሪ ተዋቅረናል። ሐሳብና ባህሪ የሰው ልጅ ዕጣ ፈንታ ወሳኝ ጉዳዮች ናቸው። ሐሳብና ባህሪ የአንድን ሰው ህይወት ወደ ተፈለገም ሆነ ወዳልተፈለገ አቅጣጫ የሚነዱ ወሳኝ ጉዳዮች ናቸው። አብራችሁን ቆዩ። ሰው በልቡ እንዳሰበ እንደዚያው ይሆናል የሚለው ዘላለማዊ እውነት የሰውየውን አጠቃላይ ማንነት ብቻ ሳይሆን በሰውየው ህይወት ውስጥ ያሉትን ማንኛቸውንም ሁኔታዎችና ክስተቶች በሙሉ ያጠቃልላል። እንዲሁ ስናየውም ሰው የሚያስበውን ነው የሚሆነው። ባህሪውም የሁሉም ሐሳቦቹ አጠቃላይ ድምር ውጤት ነው። ተክል ከዘር እንጂ ያለ ዘር እንደማይበቅል ሁሉ የሰው ልጆችም እያንዳንዱ ድርጊት ከተሰወረው የሰውየው የሐሳብ ዘር ይመነጫል። ከነዚህ ሐሳቦችም ውጭ ሊገለጥ በፍጹም አይችልም። ይህም ነገር ታስቦባቸው በሚተገበሩ ነገሮች ላይ ተግባራዊ የሚሆነውን ያህል ያለ እቅድ በአጋጣሚ በሚደረጉና ባለማወቅ በሚፈጸሙ ነገሮች ላይ እኩል ተግባራዊ ይሆናል። ተግባራችን የሐሳባችን ችግኝ ነው። ደስታና ስቃይም የሐሳብ ፍሬዎች ናቸው። ተፈጣሪው የአዳም ልጅ ጎንዛዛውንም ሆነ አስደሳቹን ፍሬ ከራሱ የሐሳብ ማሳ ይሰበስባል። የሰው ልጅ በሕግ የሚያድግ እንጂ ሰው ሰራሽ ውጤት ስላልሆነ በተደበቀው የሐሳቡ ማዕቀፍ ውስጥ የሚገኙት ምክንያቶችና ውጤቶች በግዙፉ ዓለምና በቁሳዊ ነገሮች ላይ ፍጹም ትክክል ሆነው ሳይዛነፉ ይከሰታሉ። አስደናቂ እግዚአብሔራዊ ባህሪ በጽናት ከሚደረግ የትክክለኛ አስተሳሰብ ጥረትና ከፍጹማዊ ሰማያዊ ሐሳቦች ጋር ለረጅም ጊዜ በሚደረግ ውህደት የሚመጣ ተፈጥሯዊ ውጤት እንጂ እንዲሁ በዘፈቀደ ወይም በዕድል የሚገኝ አይደለም። ውዳቂ ወራዳና ኢሰብአዊ ማንነትን በተዛማጁ ለማይረቡና መጥፎ ሐሳቦች ሳያሰልሱ በመገዛት የሚመጣ ውጤት ነው። ሰው የሚገነባውም ሆነ የሚፈርሰው በራሱ ነው። ሰው በራሱ የሐሳብ ወይም የአእምሮ ማሳ ላይ ራሱን የሚያጠፋበትን ዘር ይዘራል፣ ይኮተኩታል፣ ውሃ ያጠጣል፣ ይንከባከባል። በተቃራኒውም የደስታ፣ የሰላም፣ የጤናና የብልጽግና ልዕለ ኃያልነቱን ለመገንባት የሚያስፈልጉ መሳሪያዎችንም ይሰራል። ሰው እጅግ ከፍ ያለና ትክክለኛ ሐሳብን በመምረጥና በመላ አካላዊ ንጽህናና ጽናት ተግባራዊ በማድረግ ወደ መለኮታዊ ፍጹማዊነት ያርጋል። ከእንስሳ በታች ወደሚገኝ የዘቀጠ ደረጃ ለመውረድ ደግሞ የተበላሸና የተሳሳተ ሐሳብን ማሰብና መተግበር ይጠበቅበታል። ሁሉም አይነት የባህሪ ደረጃዎች በእነዚህ ሁለት ጽንፎች መካከል ውስጥ ይገኛሉ። የእነዚህ ባህሪዎች ፈጣሪና አዛዥ ደግሞ ሰው ነው። ከነፍስ ጋር በተያያዘ ካሉ መልካም ነገሮች መካከል ይህንን ጊዜ ብሩህ ለማድረግ ተመልሰው ተግባራዊ መሆን ካለባቸው ነገሮች ሁሉ ከዚህ የተሻለ አስደሳች፣ ውጤታማና አስተማማኝ የሆነ ሰማያዊ ተስፋ የለም። ይህም ሰው የሐሳቡ አዛዥ፣ የባህሪው ቀራጺ፣ የሁኔታዎች የአካባቢና የጠፋንታው ሰሪና ቅርጽ አስያዥ መሆኑ ነው። ሰው እንደሚኖረው ኃይል፣ እውቀትና ፍቅር እንዲሁም የሐሳቡ ጌታ እንደመሆኑ የማንኛውንም ሁኔታ ቁልፍ ይዟል። በተጨማሪም የፈለገውን ለማድረግ ራሱን የሚያሸጋግርበትና ተሐድሶ የሚያካሄድበትንም ድርጅት በውስጡ አከማችቷል። ሰው ሁሌም ደካማና ብቸኛ በሆነበት ሁኔታ ውስጥ ሆኖ እንኳ የራሱና የሐሳቡ ባለቤት ነው። ነገር ግን ከክብሩ በወረደበት ጊዜ ቤቱን በትክክል ማስተዳደር እንዳልቻለ ጅላጅላ አባወራ ነው። የራሱን ሁኔታ ማንጸባረቅ በሚጀምርበትና ማንነቱ የተመሰረተበትን ሕግ ለማግኘት በትጋት መፈለግ ሲጀምር ግን ኃይሉን በእውቀት የሚመራና ሐሳቦቹን ውጤታማ በሆኑ ጉዳዮች ላይ የሚያደርግ ጥበበኛ ሰው ይሆናል። ሰው እንደዚህ አይነት ንቁ አለቃ መሆን የሚችለው በውስጡ ያሉ የአስተሳሰብ ሕጎችን ሲያገኝ ብቻ ነው። በአጠቃላይ ይህን ሕግ ማግኘት ግን የተግባራዊነት፣ ራስን የመፈተሽና የልምድ ጉዳይ ይሆናል።
ወርቅና አልማዝ በብዙ ፍለጋና ቁፋሮ እንደሚገኙ ሁሉ ሰውም ከራሱ ጋር በተያያዘ ማንኛውንም እውነት ማግኘት የሚችለው በነፍሱ የማዕድን ስፍራ ላይ በጥልቀት ሲቆፍር ነው። ይህም ማለት ሰው የራሱን ባህሪ ሰሪ፣ የህይወቱ ቀራጺ፣ የወደፊት ዕጣ ፈንታው ገንቢ መሆኑን በትክክል ማረጋገጥ የሚችለው ሐሳቦቹን ሲያስተውል፣ ሲቆጣጠርና መለዋወጥ ሲችል፣ እንዲሁም ሐሳቦቹ በራሱ በሌሎች ሰዎችና በሁኔታዎች ላይ የሚኖራቸውን ተጽዕኖ ምክንያትና ውጤት በመመርኮዝ በሚያደርገው ትዕግስት መር ትግበራና ምርምር ለይቶ ሲያውቅ ብቻ ነው። እንዲሁም ማንኛውንም ልምዱን በጣም ተራና የዕለት ተዕለት ክስተት የሆነውንም ቢሆን በመጠቀም ስለ ራሱ ጥበብና ኃይል ያለውን እውቀት የሚያገኝበትን መንገድ ይፈጥራል። ፈልጉ ታገኛላችሁ፣ አንኳኩ ይከፈትላችሁማል የሚለው ሕግ ተፈጻሚ የሚሆነው በዚህ እንጂ በሌላ በየትኛውም አቅጣጫ አይደለም። ሰው ወደ ዕውቀት ቤተ መቅደስ መግባት የሚችለው በትዕግስት በሚያደርገው ልምምድና ያለማቋረጥ በሚፈጽመው ጥረት ብቻ ነው። ሰው መሆን የሚጀምረው በሆነ ባልሆነ ቅሬታ ማቅረብ ሲያቆም፣ ሌሎችን መተቸትና ማዋረድ ሲተው፣ የራሱን ሕይወት የሚቆጣጠረውን ድብቅ ፍትህ መፈለግ ሲጀምር ነው። አእምሮውን ከዚህ ራሱን ከሚቆጣጠረው መዋቅረ ፍትህ ጋር ሲያለማምድ በራሱ ላይ በተፈጠረው ጉዳይ ሌሎችን መክሰስ ይተዋል። ማንነቱን በጠንካራና ታላላቅ ሐሳቦች ላይ ይገነባል። በዋሻ ውስጥ እንደሚኖር ሰው በተፈጠሩ ሁኔታዎች ሁሉ መደናበሩን ያቆምና ያለምንም ፍርድና ፍረጃ ሁኔታዎችን ይቀበላል። በራሱ ውስጥ የተሰወሩት ድብቅ ኃይሎችና አጋጣሚዎችን አበክሮ በማሰስና በማግኘት ይጠቀምባቸዋል። የሰውነት ጸጋ ያን ጊዜ ሞልቶ መፍሰስ ይጀምራል። ሰውነት የሐሳብና የባህሪ ውጤት ነው። ቪዲዮውን እስከ መጨረሻው ተከታተላችሁ እያመሰገንን ላይክ፣ ሼር፣ ኮሜንት እና ሰብስክራይብ በማድረግ ቤተሰብነታችሁ እንድትረጋግጡ እንጠይቃለን። ውድ ተመልካቾቻችን ሰብስክራይብ በማድረጋችሁ ከእናንተ የሚጎል አንድም ነገር የለምና ይህን ከማድረግ ወደ ኋላ አትበሉ። በተጨማሪም የዚህ ቪዲዮ ሐሳብ ለአንድ ለምታውቁ ሰው ሊጠቅም ይችላልና ሼር አድርጉለት። መልካም ጊዜ ይሁንላችሁ። ቻው።